السلام عليكم ورحمة الله وبركاته. حبايب قلبي እንዴት ናችሁ? እስኪ ዛሬ ልምከር። እንግዲህ የአላህ ረህመት እና እዝነት በቤታችሁ ይግባ። ሁላችሁ ማሚን በሉ። አላህ Subhanahu Ta'ala ይወደዳችሁ። ሰው ጠላችሁ ወደዳችሁ ጥቅም የለውም። ለሰው አታጎብድዱ፣ ለሰው አትጨነቁ። እናንተ በትክክለኛው መስመር ሁኑ እንጂ ለሰው አትጨነቁ። አላህ ይወደዳችሁ። አሚን በሉ። እስኪ እንደው አላህ እንዲወዳችሁ የምትፈልጉ ይሄን ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉት። ያ ረብ ያ ረብ ያ ረብ ይሄንን ቪዲዮ ሼር የሚያደርግ እህት ወንድሞችን በሙሉ ያንተ ረህመትና እዝነት ያንተ ውዴታ በእነሱ ላይ ይደርባችሁ። ያ ረብል ዓለሚን ዱዓዬን የምትሰማኝ ኻሊቁ ሰማዋት ወልአርድ እና እህቶቼ የምልላችሁ ነው። ያው ዛሬ ጁምዓ ነው። ከቤት ወጣሁና ቁርሴን በልቼ ቡናዬን ጠጥቼ ምናምን ፏ ብዬ ለባብሼ ፏፈሽ ብዬ ሽቶዬን ተቀባብቼ ወጣሁና በኒ መስጂድ እዚህ ከቢሮው ጎን ነው ሰገድኩ። ሰግጄ ስመለስ ወደ ቢሮ ኢንሪኮ የሚባል ኬክ ቤት አለ። ኢንሪኮ የሚባል ኬክ ቤት አለና እሱን አነሳሁና ያው በጣም የሚገርም ነው። ኦልሞስት ከኔ እድሜም ከአባቴም እድሜ ከፍ ይላል አሉ። በጣም ረጅም እድሜ ያለው እድሜ ጠገብ ኬክ ቤት ነው። ቆንጆ ኬክ የሚባል ነው። በጣም ወደዋል። ከሱ ገዛሁኝ። ከታች ቡና ከቢሮ ታች አሉ ቡና የሚያፈሉ አሉ። እነሱ ከነጭሱ አምተው በረካ ሆኖ ተብለው ተመርቀው ምናምን አሁን ቡናውን አመጡ ምናምን ፋፍሽ ምን ልላችሁ ነው ሐባይቢ። እኔ ወላሂ ከራሴ ከታዘብኩት ነው። በተለይ በስደት ያላችሁት ወንድሞቼ፣ በስደት ያላችሁት ወንድሞቼ እኔ ከናንተ ተሽዬ ከናንተ አውቄ አይደለም ይሄ ምክር መመክረው። ያወቁትን ማሳወቅ መልካምነት ነው ብዬ ስለማስብ ምን ያክል ደስታ እንደተሰማኝ ሶላቴን ሰግድኩ፣ ኬኬን በላሁ፣ ቡናዬን ጠጣሁኝ፣ አእምሮዬን ሪፍሬሽ አደረኩት። አሁን ወደ ስራ ልገባ ነው። ኢማጂን ረጅም ዓመት ረጅም ሰዓት አንድ ቦታ ላይ ያላችሁ እህት ወንድሞቼ ወላሂ የአላህ ረህመት በጣም ቅርብ ነው። አላህ ይወዳችኋል። አይወዳችሁ ማለት አይደለም። ምናልባት እየፈተናችሁ ሊሆን ይችላል። ምናልባት አላህ ያንን ሰብ አድርጎ ነገ ጧት የተሻለ ቦታ ላይ ያስቀምጣችሁ ይችላል። ግን እኔ ደግሞ እንደምመክራችሁ ከምንም በላይ ለራሳችሁ ጊዜ ስጡ። ደግሞ ከስራ ጎን ለጎን ለራሳችሁ ጊዜ ስጡ። በጣም ብዙ እህቶች በተለይ አረብ ሀገር በነበርኩበት ጊዜ ያው በሚዲያ ላይ በተለይ በእርዳታው ዓለም ላይ በመሰራበት በነበረበት ጊዜ በጣም ብዙ እህቶች መጥተው የመድኃኒት መግዣ አጣን የሚሉ እህቶች በምክንያት ነው ረጅም ሰዓት ስራ በመስራትና ምግብ ባለመብላት የሚመጣ በሽታ የአንጀት መታጠፍ ዋቴቨር የተለያዩ ሆድ ነክ ጉዳዮች ላይ የሚመጡ ትልቅ በሽታዎች አሉ። እያለ ወደ ካንሰርነት ይቀየራል። ለማን ነው የምትሰግዱ? ለማን ነው የምትለፊው? ለማን ነው የምትደግሙ? ራሳችሁን ተንከባከቡ። ራሳችሁን ተንከባከቡ። ከራስ በላይ ነፋስ ነው። ጤነኛ ሰውነት ካልያዛችሁ ጓደኛም ቤተሰብ ጥግ ድረስ ሊخدማችሁ ይችላል። እንደ ቤተሰቦቻችሁ መልካምነት ይወስነዋል። ሆኖም ግን በቃ ይሰለቻል። ለራሳችሁ እናንተ ናችሁ ያላችሁ። ራሳችሁ ማስደሰት ባለባችሁ ሰዓት አስደስቱ። አራት አይነት የተሰበረ ስልክ ይዘሽ ምን ይጠቅማል? አራት አይነት የተሰበረ ስልክ የመያዝ አባዜ ያለበት ይመስል አራት ስክሪን የተሰበረ ስልክ ምን ይጠቅማል? አንድ ደህና ስልክ ያዝ፣ ቆንጆ በቃ የምትጠቀሙበት ቤተሰብ ስታናገሩ የፊታችሁን ቢፋችሁን ሰውነታችሁን የሚያሳይ ቆንጆ የሆነ ቪዲዮ የሚቀርጽ ስልክ። ስትወጡ ስትገቡ እንደው አፋችሁ ላይ የሆነ ነገር አይጥፋ። አታዩም እንደ ፊሊፒንና ኢንዶኔዥያ ነው። ኢስቲግፋራችሁ እኮ ምግብ ነው እነሱ። እናንተ እንደዛ አድርጉ እያልኩ አይደለም። ኢስቲግፋር ነው። መብላት ባለባችሁ ሰዓት ግን ብሉ። ሆዳችሁ ቆይችን ስራ ሰርቼ ቆይችን ነገር አድርጌ ቆይችን ነገር አጥቤ ቆይ ሽንት ቤቱ አንዱ ስትል ቁርስ ሳበሉ ምሳ ሳበሉ ራት ይደርሳል። አላህ Subhanahu Ta'ala በቁርአኑ ቃል በቃል ያ አዩሃ الذين آمنوا እናንተ ያመናችሁ ኩሉ ወሽረቡ ብሉ ጠጡ ብሎ ምን አለሽ የሚደከምበትና የሚለፋበት ነገር ለቁም ነገር ቢሆን ብዙዎቹ እኮ ቁም ነገር ላይ አላዋሉት። እርግጥ ነው እናትና አባትን መርዳት ቤተሰብ መቀየር ልጅን ማሳደግ ይሄ ቁም ነገር ነው። ግን ለልጆቻችሁም ለእናት ለአባቶቻችሁም ለወዳጆቻችሁም ለቤተሰቦቻችሁም የእናንተ መኖር አስፈላጊ ነው። ጤናችሁን ያዙ። 66 አይነት ጉርድ አንድ ቀሚስ ከ66 አይነት ጉርድ ግን አንድ ኳሊቲ የሆነ ጉርድ በሶስት ቀኑ የሀገራችን እንቅፋት ፈነቃቅሎ የሚጥለው ጫማ አንድ ቆንጆ ስኪቸርስ ጫማ ዋጋው ወደድ ቢል 16 ከምትሸክፊ አንድ ቆንጆ ጃኬት ለብርድ ጊዜ የምትጠቀሚ ቆንጆ ጃኬት በቃ ኳሊቲ ነገር ላይ ራሳችሁን ኩል አድርጋችሁ መኖር ይቻላል እኮ አይቻልም ማለት አንዳንድ ጊዜ ከራስ በላይ ነፋስ ነውና ራሳችሁን ጠብቁ፣ ነፍሳችሁን ጠብቁ፣ ራሳችሁን ተንከባከቡ። ለህሊናችሁና ለሞራላችሁ አትግደሉት። ጊዜ ሄዳ ሳላጋና ነው እሱ በቃ አላህ ያለው ነው የሆነው። እያንዳንዱ ነገር ይስተካከላል። ግን መጀመሪያ እናንተ ጤነኛ ሆኑ ነው። ካልበላችሁ ትታመማላችሁ፣ ካልጠጣችሁ ትታመማላችሁ፣ የኩላሊት በሽታ ያጋጥማችኋል። ቁማችሁ ነው የምትውሉት። ውሃ መጠጣት መቻል አለባችሁ። ከራስ በላይ ነፋስ ነው። ራሳችሁን አስደስቱ። ሐራም ነገር አይሁን እንጂ በሚችሉት ነገር ራሳችሁን አስደስቱ። ኮርኒሽ ወጥቶ መዝናናት እኮ ሐራም አይደለም። ብዙዎች ኮርኒሽ የምትሄድ ሴትን ያለ አታግባ።
ለምን ቆመህ አትቀርም? እሷ ትሄድና ኢንጆይ ታርግ፣ ትናፍስ፣ ንጹህ አየር ታገኝ። ኋይ ለምንድን ነው ቤት ውስጥ ታፈና የምትውለው? አረብ ቤት መታፈን ነው፣ ኢጃዛ ቤት መታፈን ነው። ያው ደግሞ ከኢጃዛ ቤቱ አከራይ ከተረፈች ነው እና ኮርኒስም መዝናናት ትችላላችሁ። የማይሆን ነገር ውስጥ አትጉሽ፣ ቤት አትጉሽ፣ ሻታችሁ ነው እንጂ ራሳችሁ ፏፈሽ ወንድም። ለማን አባቱ ተብሎ ለየትኛው ዱንያ ተብሎ ለየትኛው እድሜ ገንዘቡ ምን ታደርጉታላችሁ? ለወራሽዳ እንደገና እህትና ወንድም ማጣላት በእናንተ ገንዘብ አይመጣውም። እህት ወንድሞች አይመጣውም። እየበላችሁ ለማለት ያክል ነው፣ ፏበሉ ለማለት ያክል ነው ባጭሩ። ይሄን ቪዲዮ ደግሞ ሼር አድርጉ። አላህ ይወዳችኋል። አጀብና